እውነት ነው አይደለ? ልጅ የራሱ በረከት የራሱን እድል ነው ይዞ ወደዚህ ምድር ላይ የሚመጣው ይባላል። እና እውነት ነው። ቤተሰቦቻችን አብዛኛውን ጊዜ ልጅ በድሉ ያድጋል፣ ልጁ የራሱ ጣፋንታ አለው፣ ልጁ የራሱ በረከት አለው ይላሉ። እውነት ነው። እውነት መሆኑም ደግሞ እንግዲህ በልዑል አብርሃም ማየት ትችላላችሁ። የአብርሃም ልጅ ያው እንግዲህ ብላችሁ እንደምታውቁት ልዑል ነው ስሙ። እናቱ እንግዲህ ዛሬ ሩታ ሰፕራይዝ ተደርጋለች። እውነት ለመናገር በጣም በጣም እጅጉን ደስ ብሎኛል። አብዛኞቻችን ስንጠብቅ የነበረው ሌላ ይሆን ያለው ነገር ደግሞ ሌላ ነው እና ይሄ ነው በጣም የሚያስደስት ነገር ነው። ሰላም ሰላም ተወዳጆች እንዴት ናችሁ? ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በጣም ደስ ብሎኝ እናንተም እንግዲህ ደስ እንደተሰኛችሁ ምንም ጥርጥር የለኝም። እኛ ሁልጊዜ ደስታቸው ፍቅራቸው፣ በተለይ አሁን ያሉበት ሲቹዌሽን በጣም ደስ የሚል በቃ በጣም ደስታቸው ለሌላ ሰዎች የሚያስተጋባ ደስታ ነው እና ይህ ነው የምንፈልገው። አብርሃም እንግዲህ ከዚህ በፊት ለአባቱም ከቴም ሪል ስቴት ቤት ገዝቷል። ለአባቱ ግን በየወሩ የሚከፈል ነው የገዛላቸው። እንደገና ለራሱም አለ የራሱንም በየወሩ ነው የሚከፍሉ። ዛሬ ግን ለሩታ ያው ቴም ሪል ስቴት እንግዲህ ለገና በዓልን አስመልክቶ ለሚገዙት 35% ቅናሽ አድርጓል። እሱም ደግሞ ካሽ ለሚከፍሉት ነው። በ8.1 ሚሊዮን የሚሸጠው ቤት እንግዲህ አሁን ላይ ለባድ ዲስካውንት አድርገው በ5.7 ሚሊዮን እንግዲህ ካሽ ለሚከፍል ልክ እንደ አብርሃም ጀግና ሚስቱን በቃ ከኪራይ ቤት እኛ ኪራይ ቤት መኖር የለብንም፣ ልጃችንም የራሱ በረከት ይዞ መጥቷል፣ ስለዚህ ደግሞ በራሱ ቤት ነው መኖር የሚገባው ብሎ ለእናቱ ወይም ደግሞ ለልጁ እናት የቤት ስጦታ አበርክቶላታል። እንግዲህ ከዚህ በላይ ምን ደስታ አለ? ሴጣን ጊዜ በቃ ምን ጊዜም የሆነ እንዳፈረ ነው አደለ? አንዳንዴ ጠላቶቻችሁን አፋቸውን በእጃቸው ስታስከዱን ምን ያህል ደስታ ነው። በቃ ብዙዎች አሁን በዚህ ነገር የሚቀኑ አሉ። ብዙዎች አብሮነታቸውን የሚወዱ አሉ። በተለይ አከሌ የማይባሉ ሰዎች አሉ። ዛሬም ደግሞ በደስታቸው ቀንም ከጎናቸው የነበሩ ሰዎች አሉ። እውነት ለመናገር ቡዜና ኤዱን ሳላደንቅ አላልፍም። ይሄ ነገር እንዲሆንም ከነሱ ጥረት አለ፣ ከአብርሽ ጀርባ ያው እነሱ አሉ። ይሄ ደግሞ በጣም የሚያስደስት ነው። የሩታ ደስታ ደግሞ እጅጉን በጣም የሚያስተጋባ በጣም ደስ የሚል ነው። እንግዲህ ቅድም ቪዲዮ ሰርቼ ፖስት እንዳደረኩላችሁ ከዚህ በኋላ የጉዞውን ፕሮግራም ወይም ደግሞ የጉዞ ቅዷን እንደምትሰርዘው ምንም ጥርጥር የለኝም። በቃ ማለት ሰላሟን ነበር ያጣቸው፣ ወደ ሰላሟ እየሄደች ነው። ችግር አይደለም ያለባት ሩታ፣ የብር ችግር የገንዘብ ኢኮኖሚ ችግር አይደለም። እንግዲህ የዚህን ያህል ወጪ አውጥቶ ለሚስቱ ሰፕራይዝ ማድረግ ከቻለ፣ ቤተሰቦች ይህንን ነገር ማድረግ ከቻለ፣ ይሄ ልጅ ምንም ጎሎባት አይደለም ከሀገር ውጭ የምትሄድ ሰላም ስላጣች ለማረፍና አይምሯን ለማሳረፍ ሌላ አየር፣ ሌላ አካባቢ፣ ሌላ ኤንቫይሮንመንት ለመቀበል ነው አይደለ? ያ ደግሞ እዚህ አለ። ስለዚህ አብርሃም አሁን ላይ ምንድነው ማድረግ ያለበት? ሁልጊዜ እንደምላችሁ በቃ ከማያስፈልጉ ሰዎች መራቅ፣ ህይወቱን ከሚበጠብጡ ሰዎች ርቆ የራሱን ህይወት፣ ደስታ፣ ሰላም ማግኘት፣ በተለይ ደግሞ ልጃቸውን በጋራ ማሳደግ፣ በራሳቸው ቤት ልጃቸውን በጋራ በፍቅር ልጃቸውም የነሱን ፍቅር እያየ እንዲያድግ ነው። እውነት ነው አምናለው። እኔ አብዛኛውን ጊዜ አባባልም አድርገው ነበር። ይሄ ልጅ የራሱ እድል የራሱ በረከት አለው ይባላል። በግጥ ያው ሁሉም የራሱ ጣፋንታ አለው እዚህ ምድር ላይ። ሁላችንም የራሳችን እድል የራሳችን መክሊት አለንና ስለዚህ ልዑል አብርሃም እንግዲህ ወደዚህ ምድር ከመጣ በኋላ እንግዲህ ብዙ ነገሮች እየተፈጠሩ ነው። ከዛ በፊትም እግዚአብሔር ይመስገን እነሱ ምንም ያጡት ምንም የጎደለባቸው ነገር የለም። በማካከላቸው ሰላም፣ በማካከላቸው አንዳንድ ችግሮች ናቸው እየተፈጠሩ ያሉት። እንግዲህ ይሄ ሰርፕራይዝ ትልቅ ነገር ነው። በተለይ በዚህ በበዓል እውነት ለመናገር በዚህ በጌታችን በኢየሱስ ክርስቶስ የልደት በዓል እንደዚህ ደስታ ይህንን በቃ አለ አይደለ ፍልቅልቅ የሆነ ደስታ ለእኛ ስላካፈሉን እጅግ እኔ በጣም ደስ ብሎኛል። እንግዲህ ከዚህ በኋላ በተለያየ ፕሮግራም በቀጣይ ደግሞ በገዛ በራሳቸው ቤት ሆነው ቪዲዮቹን እንደሚለቁልን ተስፋ አደርጋለሁ። እውነት ለመናገር አብርሽ በጣም ጎበዝ ጀግና ነው። እሱን ማለት ሳልናገር አላልፍም። ያው ሁልጊዜ እንደምላችሁ ጥፋትም እንዳለበት ግን ከጥፋቶቹ እንዲማር ነው ሁላችንም ሁልጊዜ ሆ የምንለው። ሩታም እንግዲህ ይህንን ፍቅር ይህንን የመሰለ ፈገግታሽን እግዚአብሔር አምላክ አይለውጥብሽ። አንቺ ከሱ ተሽለሽ ማለት ያው አንቺ ብዙ ነገር የበሰልሽ ነሽ። በቃ አንዳንዴ ለፍቅር የሚከፈል ዋጋ አለ አይደለ? ሁሉ ነገር ተሽለሊስቲ ቢያንስ ወደ ነበራችሁበት ፍቅር እንድትመለሱ ተስፋ እናደርጋለን። እንግዲህ ያው ሶሻል ሚዲያ በጣም ከባድ ነው ቤተሰብ። ምንድን ነው
ለምሳሌ አሁን ላይ ለማስታወቂያ የሚመስለን ብዙ ሰዎች ልኖሩ እንችላለን። ማለት ከአብዛኛውን ጊዜ የምታውቀው ከሆነ ይህን ያህል ብር አውጥቶ መግዛት በጣም ከባድ ነው። ሪስቴት ሊያውም በ7.1 ሚሊዮን የሆነ ቤት አሁን ላይ በዲስካውንት በ5.1 ሚሊዮን ብር መግዛት 5 ሚሊዮን ብር ማለት በአሁኑ ሰዓት በጣም ከባድ ነው። ስለዚህ አብዛኛው ሰው ያው ለማስታወቂያ ይመስለዋል፣ ግን ደግሞ እነሱ ይሰራሉ። ቢያንስ ሁለቱም እየሰሩ ስለሆነ ያሉት መግዛት የማይችሉበት ምንም አጋጣሚ የለም። አዎ አንዳንድ ሰዎች ደግሞ በማስታወቂያ የሚሰሩ አሉ፣ ግን እውነት እላቸዋለሁ ይሄ ማስታወቂያ አይደለም፣ የእውነት ሪል ነው። ለምን ከዚህ በፊት ማስቀድሞ ነግሮን ነበረ፣ ቤት እንደሚገዛላት ሰርፕራይዝ እንደሚያደርጋት ራሱ በአንደበቱ ነግሮን ነበረ። ስለዚህ ማስታወቂያ ነው ብለን ልንጠረጥር አይገባም። እኛ የእነሱ ደስታ የእነሱን ፌሽታ ነው የምንፈልገው፣ እውነት ለመናገር ማለት ነው። አብዛኞቻችን በእነሱ እየተጠቀምን ነው አይደል ያለ ነው። ስለዚህ የእነሱ ደስታ የማንፈልግበት ምንም አይነት ምክንያት የለንም። አዎ ብዙዎች የሚጠሏቸው፣ ብዙዎች የእነሱን መውደቅ፣ ብዙዎች የእነሱን አለመግባባት የሚወዱ ሰዎች ሊሆኑ ይችላሉ። እነሱ እንግዲህ ያው ከራሳቸው ጋር ሰላም ያልሆኑ ሰዎች ናቸው ብዬ ነው ማስበው እንጂ መቼም አንድ ሰላማዊ የሆነ ሰውና ሰብአዊነት ያለው ሰው መቼም የሰው ደስታ የማያስደስተው የለም ብዬ ተስፋ ላደርግ ብለውም እንደ አብርሃም አይነት መልካም ጀግና ሰዎች እንዲሰሩ፣ ሰዎች እንዳይሰደዱ፣ ሰዎች የራሳቸው ዩቲዩብ ቻናል ከፍተው እንዲለወጡ፣ እንዲሰሩ በራሱ የሚያበረታታ ነው በቻለው ማለት ነው። እንደ ሰው እንኳን እንደዚህ ራሱን የሚያይ ልጅ አይደለም። ይህን ልቦናን ደግሞ ፈጣሪ አይቀይርበት። እንግዲህ ቀጣይ ደግሞ ከቤተሰብ ጋር ሆኖ ከእናት ከአባቱ ጋር በጠቅላላ ከፋሚሊ ጋር ሆኖ እንግዲህ እንደሚመጡ ተስፋ እናደርጋለን። እውነት ለመናገር የሩታም የአብርሽን ቤተሰቦች በጣም ፍቅር የሆኑ በጣም አስተዋይ የሆኑ ቤተሰቦች ናቸው። ከእንደዚህ ቤተሰብ ደግሞ አብሮ ኮሚኒኬት ማድረግ ደግሞ በጣም ቀላል ነው። ሩታ ደግሞ ከሁሉም ጋር የምትግባባ ከሁሉም ጋር ፍቅር የሆነች አይደለም በዙሪያ ላለ ሰው ይቅርና እኛ በሶሻል ሚዲያ እንኳን የምናውቃት በጣም የምንወዳት በጣም የምናከብራት እህታችን ናት። ደስታችን ነው። አብርሽም በዚህ አጋጣሚ በጣም ላመሰግን እወዳለሁ። ይህን ፕሮግራም ስላደረግ እሷን ስላስደሰትካት እግዚአብሔር አምላክ ያስደስት። እንግዲህ በፊት የነበረችው ቡታጅራ ነበር፣ አሁን ወደ አዲስ አበባ መታለች። አዲስ አበባ ደግሞ ለብዙ ነገር ኑሯን የሚያቀልላት ይሆናል። ለምን አዲስ አበባ ላይ በጣም ብዙ ጓደኞቹ አሉ፣ እነ ጽጌ ብቻ የተለያዩ እነ ስሟ ጠፋብኝ የጋቢሾ ባለቤት ከዚህ ፊት እነሱ ሚዲያ ላይ ቀርባ ነበር። እንደውም ዩቱብን የከፈተችው ይቅርታ እሷ ላይ ስሟ አያዝልኝም። ብቻ በጣም ብዙ በዙሪያ ያሉ ጓደኞቿ አዲስ አበባ ላይ ያሉ፣ ያ ደግሞ ብዙ ነገሮቿን ያቃልላታል። ለምን አዲስ አበባ ለብዙ ነገር ቅርብ ናት። ትንሽ ቡታጅራ ሲሆን ከብዙ ሰዎች ትርቃለች። ያው በእርግጥ ከቤተሰቦቿ ጋር ነው ያለችው። ቡታጅራን ብትሆን ምንም የሚጎላት ማለት ይሆን ይሄ የምታጣው ነገር የለም። ከቤተሰብ የበለጠ እዚህ ምድር ላይ ምንም ነገር የለም። ሌላው ነገር ትርፍ ነው። ገብቷቸዋል። ስለዚህ ወደ አዲስ አበባ ስለመጣች በጣም ደስ ብሎኛል። ይህንንም ደስታ በማየት በጣም እጅጉ ደስ ብሎኛል። ደስታችሁ ያማረ፣ ደስታችሁ ከዚህ በላይ ሞር በቃ ከዚህ በላይ የበለጠ ይሆን። እግዚአብሔር አምላካችሁን በጥበብ በሞገስ ያሳድግላችሁ። በቃ እናንተ አሁን ላይ እያደረጋችሁ ያላችሁ ነገር ትክክል ነው። ራሳችሁን ማዳመጥ ያለባችሁ፣ ለራሳችሁ ጊዜ ነው መስጠት ያለባችሁ፣ ለልጃችሁ ፍቅር ነው መስጠት ያለባችሁ። ማንንም ምንም ብትባሉም። ስለዚህ የራሳችሁን ታይም ማሳለፉ፣ ኢንጆይ አድርጉ። ጠላት ኖር ያትስሙ። ጠላትን እንደውም አይችሉም፣ እነሱ እኮ ማድረግ አይችሉም የተባለውን ነገር እናንተ ችላችሁ ነው ማሳየት ያለባችሁ። ደግሞ እያሳያችሁ ነው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እንግዲህ ነገ ደግሞ በራሳችሁ ቤት በዓልን ፏ ደመቅ ብላችሁ እንደምትመጡ ተስፋ አደርጋለሁ። ቤተሰብ ሰብስክራይብ ያደረጋችሁ አይደለም፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።